በደቡብ አፍሪካ የሚገኙ ኢትዮጵያውያንና ናይጄሪያውያን ላይ ያነጣጠረ አስደንጋጭ ጥቃት። መንግስታት ለምን ዝም አሉ? የቅርብ ጊዜ መረጃዎችን ይዘን ቀርበናል። ሰላም ጤና ይስጥልኝ። ዛሬ በደቡብ አፍሪካ በሚገኙ ወንድሞቻችን ላይ እየደረሰ ያለው ግፍ እና ሰቆቃ እጅግ አሳሳቢ ደረጃ ላይ ደርሷል። ድምጻችን ከፍ ብሎ እንዲሰማ እንፈልጋለን። ነገር ግን ትልልቅ ተጽዕኖ ፈጣሪዎች በዚህ ጉዳይ ላይ ዝምታን መርጠዋል። ትላንት በደቡብ አፍሪካ ውስጥ ቢያንስ 2 ናይጄሪያውያን እና 3 ኢትዮጵያውያን በጭካኔ መገደላቸው ተረጋግጧል። እንደ መገናኛ ብዙሃን ዘገባዎች ከሆነ ቁጥሩ ከዚህም ሊበልጥ ይችላል። የተገደሉት ናይጄሪያውያን አማራ ሚሎ ኢማኑኤል እና ኤክፔኒዮንግ አንድሪው ይባላሉ። በተለይም በአንድ ኢትዮጵያዊ ወንድማችን ላይ የተፈጸመው ግድያ እጅግ ዘግናኝ ነው። ግለሰቡ በቅርብ ርቀት ራሱ ላይ በጥይት ተመቶ መገደሉ ተገልጿል። ይህ ጥቃት የታቀደና ማንነትን መሰረት ያደረገ እንደሆነ ይነገራል። ጃሲንታ የተባለች ሴት የምትመራው ቡድን የውጭ ሀገር ዜጎችን ከሀገር ለማስወጣት የማህበራዊ ሚዲያ ዘመቻና ቃለ መሐላ እየፈጸሙ እንደሆነ መረጃዎች ደርሰውናል። እነዚህ ቡድኖች ዙሉ ተወላጆች እንደሆኑ የሚነገር ሲሆን ግልጽ የሆነ የጥላቻ ጥቃት እየሰነዘሩ ይገኛሉ። የሚገርመው ደግሞ የደቡብ አፍሪካ ፖሊሶች ጥቃቱን ከማስቆም ይልቅ በውጭ ዜጎች ላይ እንግልት ሲያደርሱ የሚያሳይ ተንቀሳቃሽ ምስል ወይም ቪዲዮ መገኘቱ ነው። ፖሊሶቹ ወደ ሀገራችሁ ተመለሱ በማለት ስደተኞችን ሲያዋክቡ ታይተዋል። ታዲያ ጥቃት የደረሰበት ስደተኛ ለማን አቤት ይላል? እስካሁን የኢትዮጵያም ሆነ የናይጄሪያ መንግስት በይፋ የሰጡት መግለጫ የለም። ወንድሞቻችን በየቀኑ እየተገደሉ ነው። ታዋቂ ግለሰቦችና ዩቲዩበሮች ድምጻቸውን ሊያሰሙ ይገባል። ጉዳዩ ከመባባሱ በፊት አፋጣኝ መፍትሄ ያስፈልገዋል። የጥቃቱን አሰቃቂ ቪዲዮዎች በዩቲዩብ ህግ ምክንያት እዚህ መልቀቅ ስለማንችል በቴሌግራም ገጻችን ላይ ገብታችሁ ማየት ትችላላችሁ። ድምጽ በመሆን ለወንድሞቻችን እንድረስላቸው።